ሰላም እንዴት ናችሁ? ውድ ቤተሰቦቻችን እንግዲህ ዛሬ በፕራንክ አይደለም የመጣ ነው። ፀጉሯን ልቆርጣት ነው። እኔ ግን ደስተኛ አይደለሁም በመቆረጧ። እሷ ስታይሏን መቀየር ፈልጋለች። እንግዲህ አሪፍ አድርጌ እቆርጣታለሁ ብዬ አስባለሁ። ምን አይነት ስታይል ነው መቆረጥ የምፈልግ? እስካሁን አጫጭር ሞክሬያለሁ። ጫበሬ የሆነ አጭር ሞክሬ አውቃለሁ እና በጣም ፍላት ሞክሬ ስለማላውቅ ለመጀመሪያ ጊዜ ነው። ትንሽ ፈርቻለሁ። ያው ግፋቢል ወንድ ነው መስሎ ሌላም ይፈጠራል እና አምነሽበት? እርግጠኛ ነሽ? እኔ ግን የምር ደስተኛ አይደለሁም። እኔ ደግሞ ከዚህ ራሱ ሲያድግ ነው ፀጉሯ ደስ የሚል። አሁን ራሱ ፍሬንች ነው ግን ረጅም ጊዜ በቃ ዝም ብላ ስትዝት ነበረና በቃ እስቲ ቢያንስ ደስተኛ ካረጋት ልሞክር ብዬ ነው የገባሁበት። እንግዲህ እስቲ አሪፍ አድርጌ ከቆረጥኳት አላቅም፣ ብቻ ካልሆነ ነገ ተስተካክሏለች። ሄደ ፀጉር ያድጋል፣ ፋሽን ያልፋል፣ ምንም የሚያስፈራ ነገር የለም። ወሰንሽ? እርግጠኛ ነሽ? እንግዲህ ልገባበት ነው። በስመ አብ ደባሪ ነው። እርግጠኛ ነሽ? እንግዲህ አትጨክና ፀጉሯን ልታስቆርጥ ነው። ምንም ማድረግ አልችልም። እኔ ታገያለሁ እንግዲህ የሚችለው ያክል። አይ በስመ አብ ያሳዝናል። ያሳዝንሽም ፀጉርሽ እንግዲህ እንደሚያምርብሽ ተስፋ አደርጋለሁ። ባያምርብኝ ችግር የለውም። ባያምርብኝም ችግር የለውም። ወይ ጉድ! እንግዲህ ፍላት ነው መቆረጥ የፈለገችው፣ መላጣ ማለት ነው። መላጣ ሳይሆን አንድ ከፍ ያላል። ግን በጣም አትግባበት። ላሽ የበላው እንደተስመስል አያያዝ ያስፈራ። አያያዝ እንግዲህ መላጣ እስከሚያድግ መላጣው ከፍ እስከሚል መላጣው ከፍ እስከሚል ላሽ የበላው እንደተስመስል እንግዲህ ስታይሌን ቀይራለሁ ብለሻል። እንግዲህ ማየት ነው። አይ እኩል ነው እኮ የቆረጥኩት ያለሁት። እኔ ፀጉር ቆራጭ አይደለሁም። ፀጉር ቤት እንድትቆረጥ ፈልጌ ነበረ። ወንድ ልጃቸውን ስለሚቆርጠው እና ደግሞ ፀጉር አንዳንዴ ደንግጦ አያድግም በዛው ይቀራል ስለሚሉ እናቴ መላጣ ነበርሽ እንዴ ካሉኝ አይ ብዬ ለኤቪደንስ ፈልጌው ነው ቪዲዮ። ወይኔ ያስፈራል። እንግዲህ ምን አይነት ብትሆኝ ምንም አይደለም። ኢየሱስ ጌታ ሆይ ነፋር ነሽ። እኔ እንኳን ያሳደግኩትን ፀጉር ክሊን ከተቆረጥ በጣም ነው እንትን የሚለኝ። እኔ ፍላት ነው እንጂ ተቆርጬ የማላውቀው ያንተን ያህል በጣም ብዙ ጊዜ ተቆርጫለሁ። ኖርማል ትንሽ ጨበሬው እንደሚመስል ቁርጥ ብዙ ጊዜ ተቆርጬ አውቃለሁ። የሆነው ግን ይሄ ሪስክ ካበላሾች እንግዲህ ነገር ትቆርጫለሽ። ችግር የለውም ማለት ያድጋል። አስተያየት ስጧት ከዚህ በኋላ እንዳይለምዳት። ምን ያው አንዴ ተቆርጧል። ወድጄው በቀርስ ከነጋት ኮምባለ መላጣ ቦንስ እሱ እንዳለው ነው። የሰው አስተያየት ትቀበያለሽ። አይ ካማረብሽ ካላማረብሽ እንግዲህ አሳድጊው ካሉኝ አላሳድገውም። ትክክለኛውን አላሳድገውም። ሳድጊው ካሉኝ አላሳድገውም። አሁን እንዴት ነው ጋር ነገር እንደዚህ ቆርጫታለሁ። በትልቁ ቁጥር ነው ኦፕሬሽን ያን እኮ እንዲህ ያላስቸግሮክ ነው እንጂ አሪፍ አድርገህ ነው የምትቆርጠው። እኔ አላውቅም ብቻ ቅርጽ ስለማልፈልግ እንዲያምርብሽ ጸልያለሁ። እንግዲህ ችግር የለውም ማለት እንጂ ፈራሁሽ። አላስቸግርህማ
ስለማልወዛው ሲጀመር ቢገመትም ችግር የለውም። ምላጭውና እንዳለ ያድጋሉ። ስለማልፈልገው አትጨነቅ። ፀጉር ቆራጭ አይደለም። ፀጉር ቆራጭ ችግር የለውም። ሲጀመር ፀጉሬን መቆረጥ ስላሰብኩኝ ፀጉር ቤት ሄጄ ፀጉሬን መሰራት እራሱ 2 ሳምንት ሳየው እንዳያሳዝነኝ 2 ሳምንት ፀጉሬን ነው የተሰራው። ሲንጨባረር እንዲያስጠላኝ ማለት ነው። አይ ያምርብሽ ትላልኝ ማያምርብኝ እንግዲህ አይሰጠኝም። አዲስ ስታይሊስታችን እንግዲህ ሞዴል ከፈለጋችሁ ያ ቤታችሁ ነገሩ ሞዴሊንግ ሰርተሻል። አዎ እኔ ዲዛይን ቢያ ስለዚህ ተልቆበት ይሄ ኮሰት ከዚህ እንግዲህ ተገመጥኩሽም እንግዲህ ትክክለኛ ወደ ትክክለኛው መላጣት ይያል ወደዛኛው መላጣት ይያል ብሬሎ በመላጭ ነው መላጭ በትንዶስ አይ እንዴት ነው ብታደመኝስ? ሰብስክራይብ ሼር ላይክ እያደረጋችሁ አካውንታችን ተኝቷል። በርግጥ በየሳምንቱ እየለቀቅን ከልጆች ጋር ስለማይመች እየለቀቅንበት አይደለም፣ ግን እስቲ ሼር እያደረጋችሁ ነው ለሰዎች። እናንተም ደግሞ ኮሜንት ላይ የጻፋችሁ አካሄዴ እንዴት ነው ፋይናል ሉኩ እንግዲህ አሪፍ ይሆናል ብዬ አስባለሁ። እንቅላትሽ አሪፍ ነው። ታሽተረቂ አይ ከፋ ታኒ ቁርጥማ በላይ ለምዳለ እኮ ያስደነግጥሽ የጭንቅላቱ ቅርጽ ኖ እዚህ ጋር እዚች ጋር እንዳለ እዚህ ጋር ድረስ ወጣ ያቀም የኔ ፀጉር እዚህ ድረስ እዚች ጋር ኖሮት እዚህ ጋር እኮ ተነስቶ ያውቃል። በጣም ብዙ ሜቢ ፍላት ነው። ለምሳሌ ወንድ ልጅ በቀጥ ባለ ፀጉር ለምዳው ፍላት ሲቆረጥ ቀይር የሚል ሰው አለ። ልብስሽን ግን ምንም ነገር ሳናደርግ ነው የቆረጠው። አዎ እኛ እንትን አይደለም ምን አይደላችሁ ፕሮፌሽናል ቁራጭ ስላልሆነ በልብሳችን እንቆርጣለን። ሻወር ስለምገባ ወይኔ ፀጉሬ ሁለት ወንድ አንድ ቤት አሁን ሁለታችንም አባባ ብለው ይጠሩን ልጆች ሁለታችንም አባባ አንደኛ ነው። ሁለታችንም አባባ አንደኛ ነው። ያው እንደዛቶቹ እንግዲህ ረጅም ጊዜ ነው ስትጨቃጨቅ ካልተቆረጥኩ ያለች መናገር ነው። ደስተኛ አይደለሁም፣ ግን ያው ደስታዋን ለማስወርሰድ እየቆረጥኩ ነው። እንግዲህ ፀጉር ቆራጭ ሲያይ ሊቀጥረኝ ይችላል። ለዚህ ነው ጋር ስራ ጀምረናል። ጉድ መጪው ዋይ አይ ቆንጆ ነሽ እንደው ድሮ ፀጉር መቆረጥ ከድሮም ስለምወድ ዳግሜት የተባልኩት የወንድ ልጇ ምትክ ስለሆንኩ ነው ለእናቴ። እና ከድሮም ልጅ እያለኝ ፀጉሬን ትቆርጠኝ ነበር ወንድ እንደሆነላት ስለምትፈልግና እንደ ህፃን ሆኜ እንደዚህ ፖኒተር ምናምን ስለማያስይዙልኝ በሱ ለምዶብኝ ቁርጥ ወዳለሁ። እና ድሮ ለአንድ ሳምንትም ብሬክ አረግን ለአንድ ወርም ብሬክ አረግን ፀጉሬን ስለሚወደው ግርግሯን ተጠቅሜ
ተቆርጬ ነበር ሁሌ የሚያገኝ ያርግልሽ። ማስተባበያሽን አድርገው። ለሴት ቅርጽ ይወጣል ግን አልፈልግም። ይኸውና ካልወደድኩት ለኔ ጎበዝ ነኝ ወይስ ያበላሽዋል? ሜካፕ ስትሰራ መስታወት አታይም ታውቃለህ? ሜካፕ ስትሰራ መስታወት አታይም። የኔማ ገምቼ ስለልክኩሽ አታይም ታውቃለህ? ሰው ስለሚያስቸግር መጨረሻ ላይ ነው ሙሉን ስታየው ስለሆነ ደስ የሚለው ሙሉን የምታየው። ስለዛ ጉድ ነው። በጉራጌ እየገባላቸው ትግርኛ ጨረስካቸው። እሺ ቅርጽ ታለሽ? ቅርጽ አልፈልግም። ብቻ እኩል ፍላት ሆነ ትንሽ ተለቅ ያለ አልፈልግም። ጥቁር ይሁን ነው እንጂ ትልቅ እንዲሆን አልፈልግም። ትልቅ እኮ አይደለም መካከለኛ። አሁን አንተ ፍላት ስትቆረጥ የላይኛው ፓርት አለች፣ እሷን ነው የምፈልገው። ከሱ ከፍ እንዲል አልፈልግም። የላይኛው ማለት አሁን አንተ ፍላት ስትቆረጥ ከላይ የምትሆነው ጥቁር ፓርት አለች፣ ፌድ የሆነው ፓርት ጠቆር የምትለው ፓርት አለች። ያው በቃ አሪፍ ነው አንቺ ያምራል። እንደዚህ ይሄ ማበባበጣረ እንደዚህ ላድርገው ነው እየተነሳ እንደዚህ ይላሉ። ከየማሉ አይደል እንዲህ ሲሆን ከየማሉ እንዲቀጥቀጥ የሚጠጉር ይኖራል አይኖረው ማለት ሳይው ምን ነገር አይደል እሺ ምን አይመስለኝም ይላል ካልሽ ግን አሳብሽ ምን ነገር ትያለሽ ወይኔ አይ ግን ስለማያስጠላብሽ ለሰለማለት ለማናይ ካማረባት ኮሜንት ላይ አንብቦብሻል ወላት ነግረው እንደፈራው አይደለም ሲራት ምንም አትፍራ። የሰራ ነገር የለም። ከወሊድ ጋር ተያይዞ የሚመጡ አንዳንድ ዳርክ ስፖቶች፣ አንዳንድ ጥቋቁር ነገሮች ምንድነው ይሄ ፓርት መጥቆር ምናምን አለ እሱን እንጋፈጥና እንደዚህ መላጣ ሆነን ፊታችንን ምንም ሳንሸፍን ኮንፊደንሳችንን እናየዋለን። ጥሩ ላይ ነሽ ነው ጥሩ ላይ ነሽ ነው ልጅዋለ። ለማንኛውም እንዴት ነሽ በእናታችሁ? ከምር ትክክለኛ ኮሜንት አስቀምጡልኝ። የምር መቆረጥ ነበረባት ወይስ ቢቀር ይሻል ነበር? ያው ፀጉር ለሴት ልጅ ውበት ነውና ለዚህ መዳፈሯ ገርሞኛል። ግን በርግጥ ድሮም የተወሰነ ጊዜ እንደዚህ ፍላት ተቆርጣ ተገኘ እንደዚህ ፍላት አልተቆረጥኩም። እንደሱ እንዳንተ አለ ማሏ ጫበር በህይወቴ ፍላት ተቆርጬ አላውቅም። ግን አሁን ሰው ሁለት የወለደ ሰው ምጥን ያየ ሰውን ፀጉር መቆረጥ ይፈራል? ሁለት የወለደ ሰውን ፀጉር መቆረጥ ይፈራል? ምጥን ያየ ሰው ምንም አይፈራም። ምን አገናኝ? አሁን እኮ መፍራት አለ መፍራት ጉዳይ ሳይሆን እኮ ድፍረት ሰው ከወለደ በኋላ ድፍረቱ እየጨመረ ነው የሚመጣው። መፍራት አለ መፍራት ጉዳይ ሳይሆን አሁን ለምሳሌ ይሄው የሞትና የሽረት ጉዳይ መቅረት የሚችል ነገር አይ እኔ አምሮኛል መሞከር ፈልጊያለሁ። የሞትና የሽረት ጉዳይ ነው ለኔ ነው አምሮኛል። አዎ አረጋግጥ ስለሶስት ችግር አለ ከቤት ተጣፋለህ እንደተስኩት ከቤት ተጣፋለህ ምን ችግር አለ? እኔ እጣፋለሁ። ስደትን መረጥኩኝ እንዴ?
ልጅ እግዚአብሔር ስጦታ ነው። ያው አሁን ስታያቸው የሚሰማኝ ስሜት አንቺ ቢቸግረኝ ፀጉር ቆርጬ አበላቸዋለሁ ማለት ነው። አይ አንተ እኮ ብዙ ሙያ ያለ ሰው ነህ። ቀላል እችላለሁ እንዴት ያለሽ? ብዙ ሙያ ያለ ሰው ነህ። ምግብ መብሰል ጎበዝ ነህ። ፀጉር መቁረጥ ጎበዝ ነህ። ሌላም ትችላለህ። ኤሌክትሪክም ጎበዝ ነህ። እንግዲህ እንደዚህ ፀጉራችሁን ብዙ ሙያ ያለክ መቆረጥ የሚፈልጉ ሰዎች ቤት ለቤት ጀምሬያለሁ። ኦፊሻሊ ይኸው መክሊቴን አገኘሁ በዚህ ኧረ እችላለሁ። ቅርጽ ግን አላወጣልሽ። ቅርጽ አልፈልግም። ሴትዬ ቅርጽ አያምር። እቺ ብቻ አላወጣልሽም። ትክታ ያለው ራሱ ኢምፖርት እንደዚህ እንዳታረግ የሚወጣ ስላለ እኮ የረዘመው ነው እንጂ እዚህ ጋር አራት ማለት እንዳታረግ። ኧረ ተይ ቢገባጭ ነው ያድጋል። ይኸውልህ ለፍቼ ነው። ስማ መገመጡ ችግር የለውም። በቶንዶ ሳትላጨኝም ነው እንጂ በኖርማል በመላጣ በምንድን ነው የሚላጨው? በመላጣ በምን ነው የሚላጨው? ፀጉርሽ መላጣ የሚላጨው በምንድን ነው? በቅርጽ ማውጫው ነው እሱ ነው መላጣ። በቶንዶስ በጢማሻው በሱ አምኜ ራሴን አልሰጠም። አለ እኮ ሌላ ምን አለ? ምላስ ገብቶበት የሚቆረጥ ለጭንቅላት የተዘጋጀ ነው። ለጭንቅላት የተዘጋጀ ነው። ለጭንቅላት የተዘጋጀ ነው ወይ? አይ ሲም ምናምን ነው የሚዘጋጀው ግን ነካውሽ። ነካ ችግር የለውም። ችግር የለውም። ችግር የለውም። ስታይል አደርጋታለሁ። ወይኔ የወንድ ስል ላፈጥበት ተው የተቀመጠው ችግር የለውም። ይመድቃል። ዱርዬ እንዳታስመስለኝ። ዱርዬ እንዳታስመስለኝ። ዱርዬ የተቀመጠበትን ቦታ ቁመቱን ቀንሰው እንጂ ቅርጽ ምናምን እንዳታወጣበት። ሌላ ነገር ሄጄ ያጋጥማል። ያናዳል። እስቲ ዝቅ በይ ሲያናድ እስቲ ከሆነ አያስታውቅም ግን ችግር የለውም። ደስ ይላል። አያምርም። ስታይል ነው የሚመስለው ግን እስቲ ደወሪ እዚህ ጋር ብትገባበትም ችግር የለውም። እንዳላጭተ ነው እንዳዲስ አድርገው እስቲ ስታይል ነው።
እንወዳችኋለን። እንግዲህ ያው እዚህ አድርሻታለሁ። አሪፍ ከሆነ ትክክለኛ ኮሜንታችሁ ነው። ጀዋላ ያበላሸኝን ደግሞ ፎቶ ላይ በፎቶ አብራችሁን ስለቆያችሁ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ለሌላ ሰው ማጋሩልን። እንወዳችኋለን። እናመሰግናለን። መልካም ጊዜ። ቴንኪዩ